አታውኪ ነፍሴ አታስጨንቂኝ አታውኪ ነፍሴ አታስጨንቂኝ በዓለም መድኃኒት በእግዚአብሔር ታመኝ አሰለፈች የተባለችው አሰለፈች ማርያም የተባለችው ወይዘሮ አሰለፈች ስሟ ቤተክርስቲያን ወይዘሮ አሰለፈች ወልዴ ብጡ ጣይቱ ብጡ የቴ ጣይቱ የወንድማቸው ልጅ ናት አሰለፈች። ስለዚህ አሰለፈች ማርያም አሰለፈች የተባለችው እዚህ ቦታ ላይ ቤተክርስቲያን ያለመኖሩን ካረጋገጡ በኋላ ለምዕመናን ላሉት ምዕመናን በጊዜው በማየት የቤተክርስቲያን የምዕመናን ችግር በማየት ቀብር የለም ክርስትና የሚነሳበት ነገር የለም ነበር። በ1907 ዓመተ ምህረት የተመሰረተች ቤተክርስቲያን። ስለዚህ ያንን ሁሉ ችግር ሁሉ ነገር ባልተስተካከለበት መንገዶቹ ባልተስተካከሉበት ሁሉ ችግር ባለበት ጊዜ ሳይደክማቸው ሳይሰለቹ እቺን ቤተክርስቲያን መስርተው ለኛ ለትውልድ አስረክበዋል። ስለዚህ እንደምታውቁት ከታቦቱ ጋራ የመጡት አባቶች በጣም ድንቅ የሆኑ አባቶች ነበሩ። በዛን ጊዜ ያሉት ደግሞ የሚሰሩት ባለሙያ ወይዘሮ አሰለፈች ያመጣቸው ሰራተኞች ባለሙያ በጊዜው ያሉት በእውነት እንደምታዩት ይሄንን ግርግዳው በጭቃ ነው የተሰራው። ግርግዳው በጭቃ ነው። በጭቃው ላይ ነው ይሄ አሁን የተለሰነው በአሸዋና በጠጠር ምናምን ተደርጎ የተገረፈው ማለት ነው። በጭቃና በኑራ ነው ግርግዳው የተሰራው። አሁን እንግዲህ በዛው በሙያ ባለው በዛው በጊዜው ባለሙያ ጋር ነው ሲሰራና ተመስርቶ እዚህ ድረስ የቆየው። እንግዲህ ምዕመናን እንደምታውቁት የቺ ቤተክርስቲያን 111 ዓመት ነው ያስቆጠረች። የኛ ቤተክርስቲያን እንግዲህ የኛ በአሁኑ ሰዓት የሚሰራው ስራ ሁሉ 10 ዓመት 20 ዓመት ሳይሞላው ብዙ ነገሮችን ተበላሽቶ እናያለን። ተመልከቱት። አባቶች በሃይማኖታቸው የጸኑ በስነ ምግባራቸው የጸኑ በጸሎት የጸኑ እንዳሁኑ በመኪና ነገሮችን ሁሉ ጭኖ ማራገፍ ሳይሆን በትከሻቸው ተሸክሞ በጉልበታቸው ተሸክሞ ወጥተው ወርደው በጸሎት የተመሰረተች ቤተክርስቲያን ናት። በጣም የሚያሳዝን ሌሎች ብዙ ሰዎች እቺ ቦታ ላይ መጥተው በእውነት አባቶች በጸሎት አጽንተው የመሰረቷትን ቤተክርስቲያን ተስለው የተለያዩ ነገሮች ከችግራቸው የመርሳቸው የተመለሰላቸው ቦታ ናት። ስለዚህ እንደምታውቁት እንግዲህ በጊዜው ብዙ ምዕመናን ባለሉበት ሰዓት ዘመን ጊዜ ይሆን ተብሎ በጠባቧ ተሰርታ ብትገኝም እስካሁን ድረስ ደግሞ ባለው ነገር ያሉት ሊቃውንት ያሉት ካህናት ደግሞ ባለው ነገር እያገለገሉ እቺን ቤተክርስቲያን ጠባብ ስለሆነ አሁን በጣም እየተቸገርን ያለነው። ስለዚህ እንደምታውቁት እንግዲህ አባቶች ቢደክሟቸውም ደከመን ሳይሉ ወዛቸው ቢወርድም ተቸግረን ሳይሉ እዚህ ደርሰዋል፣ እዚህ አቆይቷታል። ስለዚህ አሁን ደግሞ በእውነት እቺን ቤተክርስቲያን ያየ የተመለከታት በሐሳብም የተለያየ የተመለከታት ሰው በእውነት እጅግ በምድር ሳይሆን በሰማያዊ ዋጋ የሚያገኝበት ነው። ስለዚህ በእውነት አሁንም የምንመለከተው ውሸት ሳይሆን በግንባር የምንመለከተው ነው። ቤተክርስቲያን ላይ ቆመን ነው የምናየውና አሁንም ቆመን የምናየውና የምናገረው ቤተክርስቲያኗ ማህሌት የሚቆሙበት ቦታ ነው ያለው። ስለዚህ በእውነት እንደምታውቁት ምዕመናን እንግዲህ
ወይዘሮ አሰለፈች አንድ ሰው ሆና ነው እቺን ቤተክርስቲያን የሰራችው። እንግዲህ ዛሬ ብዙሃን ሆነን የኦርቶዶክስ ተዋሕዶ ቤተ እምነቶች ተከታዮች እልፍ አይላፋት ናቸው። ስለዚህ አንድ ሰው አስረክቦ ሰርቶ ያስረከበለት ሁሉ ያስረከበውን ቤተክርስቲያን ዛሬ እኛ ደግሞ ማደስ ማየት መርዳት ደግሞ አይሳነንም። በእውነት ከልብ ካየን ከሰማን ከልብ ሆነን ከተረዳን በእውነት እቺ ቤተክርስቲያን ደግሞ ውለታ ያለች የባለ ውለታ ቤተክርስቲያን ናት። ለሁሉም ለትውልድ ላሉት እንደውም በአዲስ አበባ አካባቢ ውስጥ ላሉት ሁሉ አንጋፋ የሆነች ቤተክርስቲያን ናት። ስለዚህ ማየት ይቻላል። በተለያየ ቦታ የሚሰሩ ባለሀብት ሆነው ራሳቸውን ችሎ የሚንቀሳቀሱ ቤተክርስቲያን አሉ። ግን ከነሱ ሁሉ ቀድማ የተመሰረተች በአባቶች የተመሰረተች ቤተክርስቲያን ናት። የሚያሳዝን ዛሬ እንግዲህ እንደው እሷን የማየትና የመርዳት የሚመለከታት ሰው ስለጠፋ ብንልም በጣም ያሳዝናል ኦርቶዶክሳውያን። ስለዚህ ቅርስ ለአባቶቻችን ለቅርስ ብለው ያስረከቧትን የመሰረቷትን ቤተክርስቲያን ዛሬ እኛ ቆም ብለን ብናይ በእውነት ለሁላችንም የቤት ስራ ይሆንብናል። ስለዚህ አሁንም ወደፊትም ተስፋ ሳንቆርጥ ቤተክርስቲያን ጀምረናል። ይሄ ቤተክርስቲያን ደግሞ በዚሁ መቀጠል የለበትም። ግድግዳው በጣም እንግዲህ ከእድሜ አንፃር ቆርቆሮም በዛው ከእድሜ አንፃር ብዙ በየቦታው በማህሌቱ በቅድስቱ በመቅደሱ ላይ እያፈሰሰ ነው ያለው። ዝናብ ሲዘንብ ማለት እየተቸገረ ነው ያለው። ስለዚህ ይሄንን ያየ ሰው እንግዲህ በእውነት ይሄን ብዬ መናገር አልችልም። እንግዲህ ሁላችን እቺ ቤተክርስቲያን የሁላችንም ስለሆነች የሁላችን የምታውቋት ሰዎች ልትኖሩ ትችላላችሁ። በእድሜም በጸጋም ያለች ቤተክርስቲያን ስለሆነ አሁንም በእውነት እቺን ቤተክርስቲያን እዩ፣ ጎብኟት። መታችሁ ከምታደርጉት በፊት በቅርብ ላላችሁ ሰዎች ቦታው ላይ መታችሁ ብታዩ በጣም ደስ ይለናል። ከምንም በላይ ማለት ማየት ማመን ስለሆነ ነው ምእመናን። ስለዚህ አሁንም በእውነት ከኛ ከምንናገረው እግዚአብሔር የሚናገረው እኛ ችግሩን ከምንገልጸው እመቤታችን ባለ ችግር ሳትሆን በሰው አንደበት አሳስባ ቤተክርስቲያን እንድትሰራ የምትስረዳ እመቤት ናትና በእውነት እቺን ቤተክርስቲያን ማየት መጎብኘት በእውነት ከናንተ በላይ ይሄን ብዬ የምናገረው ነገር የለም። ከምንም በላይ ባካችሁ እንላለን። ቦታው ላይ መታችሁ ማየት ትችላላችሁ። ቤተክርስቲያኑ በጣም የተቸገረችው ምንም አልተቸገረችም፣ አገልጋይ አልተቸገረችም። አገልግሎት እየተገለገለ ነው ያለው። ቤተክርስቲያን ብቻ ሰርተን ለትውልድ እናስረክብ። እንደ ወይዘሮ አሰለፈች ተብሎ እስከ ዓለም ፍጻሜ ድረስ ቦታው የሚጠራ ስለሆነ አካባቢው ላይ መታችሁ ማየት። እንግዲህ አሰለፈች ማርያም ብዙሃን ሰዎች ያውቋታል፣ አንዳንድ ሰዎች ያውቃታል፣ አንዳንድ ሰዎች ደግሞ ቦታውን የማያውቁ ሰዎች አሉ። ስለዚህ ይሄንን ቤተክርስቲያን እንድታዩ እንድትመለከቱ እዚህ ጋር ባትደርሱ እንኳን በምታውቁት ዕውቀታችሁ በምታስቡት ሐሳባችሁ ሁሉ በጸሎታችሁ ብትረዱን መልካም ነው ብለን እንናገራለን። ስለዚህ ምንም በላይ ማየት ማመን ነውና እቺ ቤተክርስቲያን ጥንታዊ የሆነች ቤተክርስቲያን ናት። ሌላው ደግሞ ብዙ ታሪክ ያላት ቤተክርስቲያን ናት። የዛሬ አባቶች 111 ዓመት ከጽላቱ ጋራ የቆየ መስቀል አለ። ብርሃንና መጻሕፍቶች አሉ። ቤተ መዘክር ውስጥ ነው ያሉትና ከምንም በላይ ደግሞ ጸበሏ ማለት በእውነት ቤተክርስቲያኑ ከተመሰረተ ጀምሮ ቤተክርስቲያኑ ጽላቱ አርፎ ጸበሉ ደግሞ ወዲያው ነው የፈለቀ። የሚገርማችሁ ነገር ማለት አሁንም ማየት ነው። ጸበሉን ሆነም ማየት ይቻላል፣ መረዳት ይቻላል። ስንት ድንቅ የተፈወሰ ስንት ምዕመናን የተፈወሱበት፣ ጎባጣ የቀናበት፣ እውር የበራበት፣ ለምጽ የነጻበት፣ ጆሮ ያልሰማው የሰማበት በእውነት እመቤታችን ታሪክ የተደረገችበት ጥንታዊ ጸበል ተፈጥሯዊ። እንግዲህ አሁን በሌላ ሳይሆን ጥንታዊ ማመን ለሁላችንም ግልጽ ነው። ጸበሉ ላይ ሄደን ማየት ይቻላል። ትልቅ ስራ የተሰራበት ትልቅ ሰዎች እንደው በእግር እንኳን የማይሄዱ
በጆሮ የማይሰሙ ከቫይረስ ራሱ የዳኑ ሰዎች አሉ። በኮሮና ጊዜ ራሱ ስንት ሰዎች ከአዲስ አበባ መጥተው ጸበሉን ጠጥቶ የዳኑ ሁል ጊዜ ድንቅ ታምር የተደረገለት ጸበል ነው ያለውና ጸበሉ ጉዳይ በእውነት የእመቤታችንን ጸበል ጠጥቶ በእውነት ልጅ ያጣ ሰው ተስሎ ልጅ ያገኘበት ነው። ስራ ያጣ ሰው ስራ ያገኘበት ነው። ድውይ ሌላ የእንኩላሊት በሽታ፣ የደም በሽታ፣ የስኳር ጠጥቶ ነፃ የወጣበት ነው። አሁንም ምዕመናን እየጠጡ እየተጠመቁ ታምሩን እየተናገሩ እኛ ከምንናገረው ምዕመናን የሚናገሩት ታምር ይበዛል ምዕመናን። ስለዚህ በእውነት ጸበሉንም የመጣችሁ ሰዎች መጣችሁ ብትጠመቁበት ብትድኑበት ድነቱ የእግዚአብሔር ነው። ድነቱ የእመቤታችን ነው። በእግዚአብሔር በጸበሉ አድሮ የሚፈወስ እግዚአብሔር አምላክ ስለሆነ በጸበሉ ድንቅ የሆነ ነው። በሾላ ስር በድንጋዩ ፈልቆ የወጣ ከሬር ተራራ ላይ የሚመጣ በምድር ላይ ሰርጾ የሚመጣ ጸበል ነውና መታችሁ ማየታችሁ መጠመቅ ሌላውን ገቢረ ተአምር መስማት ትችላላችሁ። ይሄን ነው ለሁሉም መታችሁ ቦታውን እንድታዩ፣ ቦታውን መታችሁ እንድትጎበኙ፣ ጸበሉን መታችሁ እንድትጠመቁ፣ ፈውስ እንድታገኙ፣ የተመማችሁ እንድትፈወሱበት፣ ሰላም ያላችሁ ሰላሙን ደግሞ ሰላም እንዲበዛላችሁ ይህን ሀል ባለን ጊዜ ላይ እችን የቤተ ክርስቲያን ታሪክና የጸበሉን ታሪክ በዚች ደቂቃ ላይ ለማስተላለፍና ለመከርኩት እግዚአብሔር ስለፈቀደ ነው። ሰላም ለሁላችሁ።